ታወቂያቸው ወይኔ ኮፍዬ anyways ያምራና ጋይስ አሁን ላይክ ዲሲ ነን ብቻ ደስ ይላል ባለጌ እንደሆነ እንድታቆልኝ ምንድነው ብሎ ምክንያት ደግሞ ምን መሰለህ ያፋ ምንም ተባሮ ነገር ሰላም ዩቲዩብ እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ተመልሰን መተናል። የዛሬው ቪዲዮአችን ደግሞ የሚሆነው ላይክ ከጀለሶቼ ጋር ምናምን ዲሲ እዚቹ ቅርብ ናት፣ እዛ እንሄዳለን ተባብለናልና ዲሲ ደግሞ ጸዴ ቦታ ነው። እዛ የምናረገውን ነገር ምናምን ዝም እያሳያችኋለሁ። እንበላም ከሆነ እንበላለን፣ የሆነ የምናረገው ነገር አናጣምኛና እዛ ሄጄ የማረገውን ነገር ምናምን አሳያችኋለሁ ማለት ነው። ኦልሬዲ የምለብሰው ልብስና አስቤያለሁ። ለባብሼ ተመልሼ እመጣለሁ። ለብሼ ተመልሼ መጥቻለሁ። it's just a simple day ለዛ we're gonna keep it random but cool እና እንደዚህ መስለን እንወጣለን ማለት ነው። ውጪ ሰመር ስለሆነ አሁን እኛ ጋር ይሞቃል። ለዛ ቲሸርት ብቻ ነው ማረገው ማለት ነው። ውጪ እየጠበቁኝ ነው ጓደኞቼ። ብቻ አላንዛዛባችሁ። ሽቶና ተቀባብተን እንወጣለን። አይደለም ኦቲዲ እንዳይመስልብኝ ግን አይመስልም። እናቴ ትምህርት እቺ እንደውም አንዳንዴ ብቻ መቀባት ሽቶ አይነት ዛሬ ለቪዲዮ ስለሆነ ለእናንተ ብዬ ነው እንጂ ሁሌ አልቀባትም። እናቴ ትምህርት በጣም ኤክስፔንሲቭ የሆነች ሽቶ ነው። ጎራ አይደለም እውነቱን ስለምንነጋገር ማለት ነው። ብቻ እዛ ያለውን ነገር ደግሞ አብረን እናያለን ማለት ነው። ጫማ ምናምን አድርጌ ደግሞ ሙሉ አውትፊቴ አሳያችኋለሁ። እናቴ ትምህርት ፒስ ነው፣ ጸዴ ነው የለበስኩት። ጋይስ ቱ ነበር እንወጣለን ያሉት ጀለሶቼ። አሁን ግን ቱተሪ ምናምን እንውጣ ብለዋል። ለዛ እስከዛ ድረስ እጭ ከምል ላዋራቸው እያሰብኩኝ ማለት ነው። እናንተ ስለምንድን ነው የምናወራው? ላይክ እንዴት ነው ይህን ነገር ምናስቀጥለው? የዩቲዩብ ነገር አሁን ሰመር ነው እዚህ ማነው ክረምት ነው እዚህ ኢትዮጵያ ክረምት ነው እና ክላስ ምናምን የለኝም። አሁን ግን ክላስ እጀምራለሁ። ክላስ መጀመሪያው መቼ ነው? ፉል ላይ ምናምን መስከረም ላይ ክላስ እጀምራለሁ በኢትዮጵያ እና ያኔ ፉል ታይም ተማሪ ነው የምሆነው። ፍሬሽማን ይር ነው እና መማር አለብኝ በስነ ስርዓት። ፕላስ ደግሞ ሌላ ምን አለ ፓርት ታይም ስራ ይኖራል ኦብቪየስሊ ምናምን። እንዴት እናስቀጥለዋለን የሚለውን ነገር እያሰብኩኝ እንዴት ነው የምናስቀጥለው? እኔ አክቹሊ ያሰብኩት አሁን ፉል ስለሆነ በስነ ስርዓት እለቃለሁ ቪዲዮ ምናምን ምንም ጸዲ የሆነ ቪዲዮ እለቃለሁ ብዬ አስባለሁ። ፉል ስለሆነ አሁን ግን ሰመር ስለሆነ ፉል ላይ እንዴት ነው የምናስቀጥለው ብዬ ሳስብ በሁለት ሳምንት ቪዲዮ ብለቅ ይመጣል። በሁለት ሳምንት ኤቭሪ 2 ዊክስ አንዳንድ ቪዲዮ ብለቅ ኮንሲስተንት ሆኜ አሪፍ ነው ብዬ አስባለሁ እና እንደዛ አደርጋለሁ ብዬ ነው ያሰብኩት። እና እናንተም ንገሩ ምን አይነት ቪዲዮዎችን ልስራ ኮሜንት ላይ ምናምን ብትነግሩኝ ደስ ይለኛል። ለምን ሁሌ እኔ አንድ ነገር ስሰራ ደውሉልኝ የሚያቋርጡት ቪዲዮ እና ምን አይነት ኮንተንት ልስራ እንድታሳውቁኝ ይፈልጋለሁ። እና ጋይስ ወተናል እየሄድን ነው እነሱ ልናገኛቸው ምናምን። የለበስኩትን አለባበስ ሙሉ ቆይ ታች ጋር አሳያችኋለሁ። አንዴ ታች ልውረድና አሳያችኋለሁ ማለት ነው። እየጠበቁኝ ነው እነሱ ጀለሶቼ ምናምን እዛ። ኧረ በስመ አብ ዛሬ ደግሞ ጫማዬ ምንም አልተመቸኝም። በመደር ሴን እስጢፍ ይባላል ዛሬ ደግሞ ማስተዋወቃችሁ ጀለሴ። እሱን ደግሞ እዛ እንጠብቀዋለን ማለት ነው ባስ መያዣው ጋር። ስቴይ ቱንድ ተከታተሉኝ። እንትን በደንብ እንትኑን እንዳትረሱ፣ ሰብስክራይብ ሼር ምናምን ማድረግ እንዳትረሱ። እናቴ ትሙት የምሬን። እኔ በጣም ምርጥ ልጅ ነኝ። ሰው ማስደብር አይነት ሰው አይደለሁም። ሲያምር መኪናው በመድኃኒዓለም ይዩት። እኔም መኪና መግዛት አለብኝ። ለዚህ እኮ ነው ሰብስክራይብ አድርጉኝ ምናምን እምላችሁ። ብዙ አላማ ያለኝ ልጅ ነኝ። ገባችኋ ጋይሶች? እናቴ ትሙት። አሁን እናንተ ለሰው ጥሩ ነገር ስታደርጉ ጥሩ ነገር ይሆንላችኋል። ለዛ ነው እንደዚህ ሰብስክራይብ አድርጉኝ ምናምን እያልኩ እማዝጋችሁ። ሼር አድርጉ ምናምን። ኧረ በስመ አብ ዛሬ ደግሞ ምን አይነት መኪና ነው ያለው በመድኃኒዓለም።
እኔ እንትን ነው የምገዛው ባይዘው ፈርስ ካሪ የሚሆነው እንትን ነው ሁንዳ ሲቪክ ነው የምገዛው። ለምንድን ርካሽ ነው ፕላስ ደግሞ ጸዴ ነው አይደብርም ደስ ይላል። ይሄ ፈርስ ካር ግዴታ እንትን መሆን የለበትም። በተማሪ አቅም ቴስላ ምናምን አገዙ። አክቹሊ ቴስላ የሴት መኪና ነው ግን የሆነ አሪፍ መኪና አገዙ። 40,000 $50,000 ዶላር አወጣችሁ። ለዛ ግዴታ አነስ ያለች ዋጋ ያላት ዩዝድም ብገዛ አይደብረኝም። እኔ ዩ ጋይስ ይታያችኋል እዛ ጋር ዊንዲስ አለ። እዚህ ሀገር ካሉ በርገር ቤቶች ምናምን በጣም ጸዴ በርገር ቤት ለኔ ዊንዲስ ነው። ሰው አይወደውም ሄልዚ አይደለም ይላል። ግን ሌሎቹ በርገር ቤቶች የኢትዮጵያ በርገር እናቴ ትሙት ኢትዮጵያ ነው ያለው። በጣም ነው የሚያስጠላው። እዚህ ሀገር ያሉ በርገሮችን አይመቹኝም። ዊንዲስ ነው የሚመቸኝ። ሰው ቺክ ፍሪ ነው ያለው፣ እኔ ግን አይመቸኝም፣ አያጠግበኝም። እኔ የሆነ እንትን ነው የምወደው ታውቃላችሁ። አንዴ የሚበላ ሰው እንዴት ነው አንዴ ጠግቦ መብላት ነው የምወደው። ቁርስ፣ ምሳ፣ እራት መብላት አሉት። አንዴ ስበላ ግን ያስደነግጣል አበላል። እናቴ ትሙት እዚህ እንደመጣ አልተግባ። እዚህ ሀገር ለካ እንትን ነው እናንተ እንጀራ ምናምን በጣም እንትን ምግብ ነው። ይሄ ምን እንደሚባለው ሌክዠሪ ምግብ ነው፣ ውድ ነው እና ላይክ ሰው ጠንቀቅ ብሎ ነው የሚበላው እንጀራ ሲሆን እና እኔ ግን ኧረ በስመ አብ እንጀራ ትንሽ አልተግባባውም ነበር ስመጣ ከዚህ ሀገር አበላል ጋር ብቻ ይሁን መብላት ነው የታባቱ። አሁን ጀለሴን ሳገኘው ተመልሼ ይመጣል። ብዙ አወራሁባችሁ መሰለኝ። አምሮብኛል። አንዴ ነው ጀለሴን ሳገኘው መለሳለሁ። ቻው በሉ። እዚህ ጋር እየጠበቅኩት ነው ጀለሴን እና እስክጠብቀው ድረስ አይታይም። ደግሞ እኔ እኮ በጣም ያስጠላኝ ነገር ዩቲዩብ ቨርቲካል ለመቅረጽ አይሆንም ተባልኩኝ። እንደዚህ ደግሞ አያሳይም። እስቲ ይታያል ይመልስልኛል። ብቻ ይሄን ይመስላል አውትፊታችን። እዚህ 7-11 ጋር ቆሜ እየጠበቅኩት ነው። አይሞላ ምን አይነት ሰው ነው በመድኃኒዓለም እናቴቱ ሲያስጠላ ፀሐይ እና ይሄን ይመስላል ሁሉ አውትፊታችን። ብትው እዚህ ስራ ልሰራ ማለት እዚህ 7-11 ፋዘር የከለከለኝ ለካ እዚህ እንትን ይላሉ ማታ እየመጡ ይገላሉ ሰው ምናምን እና 7-11 የናይት ሺፍት አዛ ነው እናውን ስራ እና እየፈለግኩኝ ነው። በዚህ አጋጣሚ ከተከታታዮቼ መካከል ስራ ምናምን የምታሰሩ ሰዎች ፕሮሞሽን ምናምን ካላችሁ በ46 ሰብስክራይበር ትላለህ ብቻ ፈልጉልኝ ካላችሁ። ግን አይታወቅም እኮ የፈጣሪ ነገር በምን አጋጣሚ እንደሚሆን ብቻ ሲመጣ ስቲፍ ተመልሰን እንመጣለን ማለት ነው። ሲቡ ታወቂያቸው ሲቡ ትባላለች። አርፋት አምራብሻል ዛሬ ደግሞ ተጋፊ ዘኪ ና ታወቃቸው። ዘኪም ዩቲዩበር ነው። ሰብስክራይብ ምናምን ማድረግ እንዳረሱ የሱን አካውንት ዲስክሪፕሽን ላይ ያስቀምጥላችኋለሁ። አሁን ወደምንሄድበት ትሬን ምናምን ይዘን ተመልሰን እንገናኛለን ማለት ነው። አሁን ጋይስ ትሬን ልንይዝ ነው። አሁን የሚሰሩትን ስራ ሁሉንም ታያላችሁ። ቆይ እንዳያዩ እንዳይሰሙ ሁሉም ቆይ የሚሰሩትን ስራ ታያላችሁ። እኔ ኦልሬዲ ከፍዬ የባቡር ገብቻለሁ። ሌሎቹ የሚሰሩትን ስራ ታያላችሁ። ቆይ እዩዋቸው። አንዷ ከፈለች። እዩዋቸው። ምድረ ሌባ ያከፍሉ አንድ ብር አለ። ኧረ እኔ እንደዚህ አድርጌ አላውቅም። አንድ ለአንድ በአራት ይገባሉ። በስመ አብ ኧረ እኔ ሁሌ እየከፈልኩ ነው የምገባው በመድኃኒዓለም። ኧረ እኔ እንደዚህ አይነት አመል የለብኝም። ብቻ ትሬን ውስጥ እንግባና ደግሞ ያለውን ነገር እናሳያችኋለን ማለት ነው። እየሄድን ነው ጋይስ። አሁን እየደረስን ነው። የት ደረስን? እስኪ ዋርፋ አልደረስን? የምንወርደው ፎርሳት ነው እና በጣም ባይደው አራታችን ብዙ ታሪክ ያለን ሰዎች ነን። በጣም ብዙ ነገር አሳልፈናል። እዚህ ከተገናኘን በኋላ ፈገግ ትላላችሁ። ያወሯቸውታቸው ዩቲዩብ ቻናል ተመልካቾች ያፍራሉ። ሻይ ናችሁ። ኧረ በስመ አብ ይታይ ዛሬ ይድመቅ ዛሬ ሱኬ ዳንስ ሱኬ አልቀርጽ ብሎት
አዛ እያደረጉ ነው። አረ ክሪስ ና ስራህን ስራ። ምንድን ነው ሲፈምስ አያወራም በኋላ አገዳለሁ። ብቻ ጋይስ እዛ ስንደርስ ደግሞ ያለውን ነገር እናሳያቸዋለን ማለት ነው። ጅዋ ክሪስ ጅዋ ዘኪ እንደ ዥዋዥዌ ሆኗል ነገሯ ወደ ሞቀበት ነው የለው ፍቅሯ። መጮህ አይቻልም እንዴ ባቡር ውስጥ? እናቴ ትሙት በል ሰውዬው ድመስል ሆኖ። ኧረ ችግር የለውም ጨፍሩ። እዚህ ጋር ስትሆን አልደረሰም ስፖርት ላይ ጠፍታ ርቃ ስምታ ስፈልጋ ቀን እና ማታ አታውቂው ሲፈን ባይ ዘ ዌይ አማርኛ ዘፈን አሰም ፍቅሬን ትላለች ህይወቴ የኔ ነች ትልና ትጠፋለች ደግሞ እንደገና። ክሪስ ቃላቱ ላይ ብችልበትም ተግባሩ ላይ የለችበትም። ሆኗል ነገሯ ወደ ሞቀበት ነው ውሎና ዳሯ እዚህ ጋር ስትሆን እዛ ነገር። ጋይስ አሁን ላይክ ዲሲ ነን ያለ ነው እና ሁለት ቦታ ልንሄድ እያሰብን ነው። አልወሰንም። አንደኛው ድዋርፍ ነው፣ ሁለተኛው ደግሞ የሆነ ሙዚየም አለ እዚህ በጣም ያበደ ሙዚየም እና ጀለሴ ድዋርፍ እንሂድ ስለው ድዋርፍ ማለት ላይክ እንደ ባለፈው የሆነ የሀይቅ ምናምን ነው ላይክ ቺል የምታደርጉበት ቦታ ነው እና ያበደ ቦታ ነው እና ምን አለኝ ሁሌ ሀይቅ እያስጎበኘ አኳናሂ እንዳትባል ወደ እንትን እንሂዳለኝ። ይሄ ክሪስ ማለት ሙዚየም እንሂዳለኝ። ለዛ ሙዚየምም ልንሄድ እንችላለን፣ ድዋርፍም ልንሄድ እንችላለን። የምንሄድበትን ስንደርስ እናሳያችኋለን ማለት ነው። ሰላም በሏችሁ። ይኸው ምንድነው ሰላም አትሉ? ፈዘዝ ያሉ ጓደኞች ነው ያሉኝ። እኔ እናቴ ትሙት ሰላም በሏችሁ እንጂ ሲፉ ካሜን ሴይ ሃይ ብቻ እዛ ስንደርስ ያለውን ነገር እርቦት ራበኝ እያለ ነው ዘኪ። ብቻ የምንሄድበትን በደንብ አሳያችኋለሁ፣ ተከታተሉ። እዚህ ጋር ደግሞ ጋይስ ዘኪ ትንሽ ረሃቡን መቆጣጠር ስላቃተው ሼክሻክ የሚባል በርገር ቤት ገብቶ ሲበላ እኔ ደግሞ ያለውን ነገር ቀረስኩ ማለት ነው። ዘኪ what do you order? ምን አዘዝክ? ደብል በርገር አንቺስ ምን ኦርደር? ሲፉ ኦርደር አደረግሽ? ያንቺ ማለት የእሱ ነው። ልክ ነሽ። ስታዘዝ ለማዘዝ ስትረጂውም አይችልም። ካሜራማን ጾመኛ ናት። እስጢፍ እና እኔ እንኳን እስጢፍ ገንዘብ ስለሌለ የማበለው ገንዘብ ስለሌለ ጾመኛ ነኝ ነው የሚባለው። እስጢፍ ራስን ታጋልጣለህ እንዴ? ጾመኛ ነኝ በል እስጢፍ። በቃ ጾመኛ ስለሆንን ነው እኛም ማንበለው ጾመኛ ስለሆንን ነው። እነሱ ሲበሉ እንደሰንዘው ይኸው ጀለስ ምግቧን አዛለች። የአሜሪካን በርገር ይሄን ነው የሚመስለው። ለዚህ ነው ቅድም አያረካም ነው። እንደውም የሼክሻክ ፒስ ነው። የሌላ ቦታ በርገር ግን ምንም አይጣፍጥም። ማረኛ ምን ነው ዘኪ አንድ ግመጥ እንዴት ነው? እንዴት አይሻል? የሼክሻክ በርገር በልታ ታውቅማ? ታውቃለህ? አይ ሸክላ ጥብስ ይላል የሼክሻክ በርገር ባይዘው አንድ ግመጥ እናቴ ደግሞ የሼክሻክ በርገር ባይ ዘ ዌይ ጋይስ ዲሲ በጣም የምታምር ጸደይ ከተማ ናት። ትንሽ ዲሲ ዞር አልንና ቀጥታ ድዋርፍ ሄደን ማለት ነው። ተከታተሉ። ሶ ጋይስ አሁን እዚህ ደርሰናል። ላይክ ድዋርፍ እንዳልኳችሁ እና ምንድናሰብን ላይክ እዚህ ከመጣን አይቀር ለምን ያት አለ እና ዋጋው ምናምን ጠይቃቸውና ለምን አንነዳም ብለን አሰብንና it's going to be interesting ምናምን ለዛ ተከታተሉ። በጣም ያበደ እንደሚሆን ተስፋ አደርጋለሁ። ላሳያችሁ ቆይ በደንብ ያቱን ምናምን በጣም ነው ግን ቦታው በጣም ነው የሚያምረው። ለዛ አብረን እናያለን ማለት ነው። እስቲ ቆይ ለይሰደ አረ እንዳጥላት ልጅቷን አችባ ያውና ሰዎች ምናምን ይኸው እዛ ጋር እየቀዘፉ ነው። ቆይ አሳያችኋለሁ። ብቻ በጣም ነው የሚያምረው ቦታው። ይኸውና
በደንብ ማየት ትችላላችሁ። ከጀርባ ይታያል ጋይስ። በጣም ነው የሚያምረው አካባቢው። አሁን ላይ ስለ ጀልባዋ እናዋራቸውና የሚሆን ከሆነ ሞክረን እናሳያችኋለን። ካልሆነ በጣም ይራበኝ ወደ ፈዋ ምናምን እንሄዳለን ማለት ነው። ብቻ እስቲ እናዋራቸው። ግን በጣም ነው የሚያምረው ቦታው። ደዋርፍ ማርያምን በጣም ያበደ ቦታ ነው። ላይክ እንደውም ከናሽናል ሃርበር የተሻለ ይህ ቦታ በጣም ጸዴ የሆነ ቦታ ነው። ለዛ ሁላችሁም እየመጣችሁ ፈታ በሉ። አሁን እስቲ እናዋራቸው። ያው እንግዲህ ጋይስ እየከፈሉ ነው። እስቲ ስንከፈልክ 65 ለአራት ሰው አሪፍ ነው በጣም እናቴ ትሙት። ላይክ ሁለት ነው አንዳንድ ሰዓት ነው 65 የነሱ ለአራት ሰው 70 ምናምን ባክስ ማለት ነው። አሪፍ ነው በጣም 1 ሃወር ነው የምትነዱት። በጣም ፒስ ነው። ስለዚህ ክሪስ እንዴት ነው ለነጂ ነው ያት ነው የሚባለው። ቀይ ምንድን ነው የሚባለው? ሲንግል ካያክ ነው የሚባለው። ይኸውና ዋጋው ይኸው እዚህ ጋር ተጽፎላችኋል፣ ማየት ትችላላችሁ። ኤክሳይትድ ነሽ? ነፍስ አድን እስጢፍስ? ምን እኔ እኮ አንተ እኔ ነገሩ ዋና ጎበዝ ነኝ እናቴ ትሙት። በደንብ ነው የምዋኝ። ኧረ እየሸመጠጥኩ አይደለም። ዘኪ ትራንስፈር አድርክለት ብቻ። አሁን ወደ ቪዲዮ እንሄዳለን እና ጋይስ ከመንዳታችሁ በፊት ምን ያስደርጓችኋል? ላይክ ምንም ብሞቱ ምናምን አያገባንም ብለው ይኸው ያስፈርሟችኋል ማለት ነው። ሳይን ያስደርጓችኋል። ከዛ በኋላ አሳይታችኋቸው ስትስማሙ ምናምን ነው መንዳት የሚፈቅዱላችሁ ማለት ነው። ብቻ ውስጥ ያለውን ነገር ደግሞ ስንገባ በደንብ የምናየው ይሆናል ማለት ነው። እስጢፉ ነስቲ ያው እኔ አልችልም ከሞትኩኝ በሱ ነው በእኔ ነው። እኔ ምን አደረኩ? እችላለሁ አልካ እንዴ? እኔ እችላለሁ ብዬ ነው እንዴ ነዳ ያልኩ? ፈልገና ወደና ፈቅዳን የምንነደው አንተን አምኜ መሰለኝ ወይቨሩ መፈረሙ የነፍስ አድኔን ያስገባው። ትቀልዳለህ እንዴ? እስቲ ምን ሆነ ነው? አረ ብቻ በደንብ ፈታ እንላለን። ጓደኛችን ያፋን ሰላም በሉት። የመጀመሪያ ዩቲዩብ አጋሪ ደብሮታል ዛሬ ትንሽ የስራ ኢንተርቪው አልተሳካም መሰለኝ። አረ ተሳክቶ ነው የመጣው። እንደውም ልትደሰት እኮ ነበር የሚገባ ያፋን። ብቻ ጋይስ ውስጥ ስንገባ በደንብ ቀርጽላችኋለሁ። እስከዛው ሟች ከመሞቱ በፊት ያወራት የመጨረሻው ንግግሩ እንዳይባል አልሞትም እናቴ ትሙት። ብቻ ተከታተሉ። ገብተናል። ላይክ ደስም ይላል ይጨንቃል። እኔ ምንም እየነዱ አይደል እሱ ሲነዳ አንተ በደንብ ንዳ። አረ ተጋጨን። ያ ደግሞ ተኝቶ ነው እንደሚሄደው። ብቻ እስቲ የቀረውን ቪዲዮ ደግሞ ትከታተላላችሁ ማለት ነው። እንደዚህ ላስቀምጠው አይገስ ዘኪ ንዳ አትፍራ። አረ ያይድም ነገር አትንካ አንተ ደደብ። ወይኔ ነው ሄደ። አትሄድም እንዴ የመላጣ ሸቀል እና ልንቀመጥ ነው እንዴ? ንዳ በደንብ ንዳ። ዲዲ ዘኪ ጎበስ። ያው ልቅረጽ እንዶ እንደዚህ ክሪስ እንዴት ነው ክሪሷ? ንዳ እንዳገጨን። አንተ ምን ሆነ ነው? ስርዓት የለም። ተው እንዳገጨን። እንደዚህ ነገር እኮ መልመድ ነበረብን። ማርያምን ኢትዮጵያ በቃ እንደዚህ ላስቀምጠው መሰለኝ። ንዳ ዘኪ። ምን ልትወርድ ነው እንዴ አንተ? እንዳትወርድ። ይህ ፋራ ነው እናቴ ትሙት። አንተ ዘኪ ማርያም ፋራቱ ሂድ ወደዚህ ሂድ። አሬ ምን እነሱ ነው በመድኃኒዓለም ሂድ። ምንድነው የሚያምግረን? ሂድ ችግር የለውም። ወደዚህ ሂድ ወደ ባቡሮቹ። ምንም መንዳታችን አረ እንሂድኛም እናቴ ትሙት። ወንዶች ልጆች እኮ ነን። ዘኪ ምን ነው? እኔ እኮ እንዴት እንደምቀርጽ ያምራል ጋይሳ። በስማ በጣም ጸዴ ነው። ጎበዝ ነጂ እንደሱ። እኔ ደግሞ ቀየርልሻለሁ፣ አንቺ ትቀርጫለሽ። አንተማ መቼም አረ ድልድዩ ውስጥ ገባ። ናውጣ ወደዛ ዘኪ ነይ ዘኪ። አረ ማል ሜዳ ላይ ቀረን። አንተ ይሄ አቅታል ዘካሪያስ። አንተ ማርያም ሽንት መጣ ፈረው እመቤቴን በል። አረ ምንም አያስፈራም ዘኪ። ምንድነው ከሞትንም እኮ እንትኑን አድርገናል። ላይፍ ሴቨሩን እመቤቴን። አረ አንተ የሚፈነዳ ነገር እንዳይኖር ሂድ ጋይስ። ቆይ እመለሳለሁ አንዴ ልቅዘፍን ትንሽ ለመቅረጽ ስለማይመቸኝ። ላይፍ ኢዝ ጉድ እናቴ ተሙት። ወይኔ ኮፍዬ ገብቶ ነበር እናቴ ተሙት። በቃ እንደዚህ ለጥ ብላችሁ ህይወትን ማጣጣም
ህይወት ማለት እቺ ናት። ከዚህ በላይ ምን አለ? ለዚህ አበቃኝ አምላክ ክብር ምስጋና ይግባ። እስቲ ኧረ በእናትህ እየቀረስኩ ስለሆነ ነው። በቃ ይሄ ነው ህይወት ማለት። እኔ እኮ የሰው ልጅ አይረዳኝም። አንተ ግን ጀልባ ቀዝፈ ህይወት አየው እንዳትል አሜሪካ ስለሆነ ነው እንጂ ሐዋሳም ቀዝፈያለሁ። አንተ ሲያምር ያ ቢጫው ጀልባ ቀዘፊ ዘኪ ጎበዝ። እናቴ ትሙት በስመ አብ ቀዘፈው፣ በደምብ ቀዘፈው። ስፔንዳሽ ታረጋጨን። አረ ጀልባው ታይታኒክ እናቴ ትሙት ታይታኒክ። አንተ ፑሊት ኦቨር አታ ይጅል ነው እንዴ? አንዴ ከስኪኛ ስትሸሺኝ አፍቅርሽ ለረጣይ ነው ይገርምሽ ይገርምሽ ያፋ አንቺን አተርፍ ብዬ እኔ ራሴን ሳጣ ደስ አይለኝም አጽናንተሽኝ አይዞ ብለሽ ሆዴን ባዶ አስቀርተሽ እንደገና እንሂድ እንደገና እንሂድ በቃ ቀጥታ ተራበው ልቤን በቅፎችሽ አስተኝተሽ እንደገና ወደ ቀኝ ድገም። እቺ ዘመደ ብዙ አይደለሽም አንቺ ገላጋይ የለም አሳራ ነው። አንተ ድንገራ አትጥረት ዝም ብለህ እሺ መቤት ስልክ ነው ሰበቢ ሚካ በጣም ነው የምትመቸኝ ነው ቢደ ተመጣኝ ነው ተመጣኝ አይገጨንም በቃ ነው ማለት ይላመስ ታይታኒክ How you feeling, Zaki? I'm feeling so good. That's my woo. ይዟት በረረ ያፋ እስቲ ሲሉን እንስማቸው የሄደሰው አይቀር ርቆ ይመለሳል ጊዜ ጠብቆ ከሩቅ ሀገር ስመጣ በእግርሽ አልተነካም ባልና እምነትሽ ኧረ ወይኔ ያዝበት ሲበን ማርያምን በል ኧረ ወይኔ መቅዘፊያ ወደቀ የኔ አትጃጃሉ እናንተ ኧረ ዘኪ ኧረ መቅዘፊያ እኮ የለም። እኛ እኮ በአንድ መቅዘፊያ ነው እየቀዘፍን ያለ ነው። ጋይስ አሁን መሀል እንትኑ ላይ ነን እየቀዘፍን ነው ምናምን በጣም ቫይቡ ምናምን ደስ ይላል። ጠቆር ደግሞ ውጪ እዛ ጠቆር አብረን ምግብ ስንበላ ምናምን ያለው ቫይብ እናያለን ማለት ነው። አው ጫን ያው እንግዲህ ጋይስ እንደምታዩት ሆምለስ መስለናል ሊትራሊ ምናምን አሁን ገና ነው የወጣ ነው በስብሰናል። እነዚህ ሲጃጃሉ ንጮች ምናምን ብለው እና ላይክ ስልካችን ካልዘጋ ከዚህ በኋላ ያለውንም እንቀርጽላችኋለን። በጣም በቃ ደስ የሚል ታይም ነው ያሳለፍነው። ከዚህ በኋላ ልንበላ ምናምን ነው የምንችለው። እሱን ደግሞ ሄደን እዛው እንቀርጽላችኋለን። ስለዚህ ተከታተሉ። እስከዛ ግን ማድረግ ያለባችሁ እንዳትረሱ ላይክ፣ ሼር፣ ሰብስክራይብ ምናምን የዩቲዩብ መሰረታዊ ፍላጎቶችን አሟሉ። እንግዲህ ጋይስ አሁን በቃ በጣም እዚህ ፈታ እያልን ነው። እናቴ ትሙት የምሬ ነው። በጣም ቦታው ያበደ ቦታ ነው። መብርሃን በስማ ተንቦራጨቅን እኮ እዚህ ብቻ በጣም ነው ሰው ዘንጣኛ ውሃ ውስጥ ገብተን ምንም ሰው አንብስም። ሰው እኮ አምሮበታል። እኛ ቡርክክ ብለን እግዚአብሔር እንዲሞል አልነበረብንም። ምንም ቢሆን የአዲስ አበባ ልጆች
እናቴ ትሙት እኔ በጣም ነው የሚያዘኝ። እነዚህ እኮ ናቸው የመላጣ ሰፈር ልጆች። ብቻ በቃ ዊሊ ሃድ አ ጉድ ታይም ብላችሁ ነው። በጣም ነው ደስ የሚለው። በጣም ተመችቶናል። ሲፉ guys ደግሞ እዚህ we were at a concert እዚህ ቦታ ኮንሰርት እዚህ ኮንሰርት ነበር። ቅድም ያልኳቸው ነበረ በጣም ያበደ ነበረ። ላይክ ባለፈው ቪዲዮ መቅረጽ ነበረብኝ ሀበሻ ሆም ካሚንግ ጊዜ አይደለ guys እንደሱ ተታጣላችሁ። እዚህ እንትን ሄደን like one of our friends was drunk so መይት ላይ ትወርቅብናለች ምናምን ብቻ ወሬ አናብዛባችሁ። ስንበላ ምናምን ደግሞ ያለውን ቪዲዮ አብረን እናያለን ማለት ነው። ለሰው ጨራርሰን ምናምን ከሁሉም ጋር ተሰብስቤያለሁ። ሲበን የምትባል ልጅ እዛ ሽንት ቤት ናብራ ገብታ ይኸው በቤቴ አዛ አረገች። ወንዝ ነው የሚመሸው። አያስቅም። ችግር የለም። አይ ከሲፉ ጋር ችግር የለም። እና ምንድነው አሁን ሁላችንም በስብሰናል ምናምን ሰፈራችን ሄደን ችኩል ምናምን ስንበላ እናሳያችኋለን። ጀማው ይመቻችሁ። ስቴዱን ፋይናሊ ጋይስ ሰፈራችን ፒጂ ደረስን። ተበታተንን ከሶስቱ ጋር ሲፈን ዘኪና ክሪስ እዛ ሲልቨር ስፕሪንግ ሄዱ። እነሱ እዛ ሊበሉ ነው። እኛ ደግሞ እዚህ ልንበላ ነው ማለት ነው። ፒጂ ቺፓለ ሶ ስንበላ ምናምን እናሳያችኋለን ማለት ነው። በስማ ጋባዩስ ኧረ እባክህ እኔ ነው መጋብዘህ ሀብታም ነህ። ምን ነኝ እኔ ስራ የለኝ። ምን ነው ሀብታም እስጢፍዬ ምንም ገንዘብ የለኝም። እና ፒጂ በጣም ነው የሚያምረው ጋይስ። ባይ ዘ ዌይ ደስ ይለኛል። እኔ ለምን እንደሆነ አላውቅም። ያው ጋይስ ሞሉ ይሄን ይመስላል። ፒጂ ሞል በጣም ጸዴ ሞል ነው እና እዚህ ነው ቺፖትሌ ምናምን የምንበላው። እስቲ ውስጥ ያለውን ነገር ደግሞ አሳያችኋለሁ ማለት ነው። ሶ ጋይስ ከዛ እዚህ መጣን። ቺፖትሌ ግን ተዘጋብን። እስቲ ምን ትላለህ? ቺፖትሌ ልንበላ አስበን ነበረ። ከዛ እኔ ላይክ ሮብና አርባውን ተበላሸው ጾም ነበረ። አሁን ነው የተውኩት። ግን ቆይ ጀምራለሁ። እነሱ የጾም ፒዛ አዘዙ፣ እኛ በርገራችንን አዘዝን። ብቻ ደስ ይላል። ባለጌ እንደሆነ እንድታቁልኝ ምንድነው ብልግና ነው? ሼክሻክ ላይ አይታችኋል። ያኔ መብላት ስላልፈለኩኝ ነው። ሰክስ ነው። እኔ መብላት ስላልፈለኩኝ ነው እንጂ እኔ ሮብና አርቆ አሁን እጀምራለሁ። ብቻ ደስ ይላል። የፋይፍ ጋይስ በርገር ደስ ይላል። ላይክ እዛ ጋር ነው ፋይፍ ጋይስ ያለው። ይኸውና አካባቢውን ማየት ከፈለጋችሁ ብቻ ደስ ይላል። ይሄ ደግሞ የኤንድ ፒዛ እዚህ ነበር የምሰራው። ባይ ዘ ዌይ ነው ሲሰክሳችሁ ኤንድ ፒዛ ነበር። ምክንያት ደግሞ ምን መሰለህ ያፋ ምንም ተባሮ ነገር ተባረረ አይደለም። ሁሉም ፒዛ ይበላል። ማርቆ ሲበላ ተያዘ ተባረረ። ማርያም ሁሉም ሰው ፒዛ ይበላል፣ ይሰርቃል። እኔ ሲበላ እኔ ላይ ግን እንትን ትላለች። ሌሎቹ እንዳለ ዋይት ናቸው፣ እኔ ጥቁር ነኝ። ራሳቸው ጥቁር ነች። ኧረ ወይኔ አይደለም እሷ አይደለችም። የሆነ እንትን አለ፣ ጌ ሽፍት ማናጀር አለ። አሁን ወንድ ሆነ ደግሞ ማርያምን ጌ ሽፍት ማናጀር አለ። ያማል እንዴ ብቻ እሱ ለከፍኩ ስለከፍኩ ነው የተባረረ። አብሮችም አሉ እና ስንበላ እንትን ይሉናል ይናገሩናል ምናምን እና ሽፍት ቀነሱብኝ ስበላ። እኔ ደግሞ ሆቴሌ ቀልድ አላውቅም። ብቻ ለማንኛውም ጋይስ የዛሬው ቪዲዮአችን ይሄንን ነው የሚመስለው። ከዚህ በላይ አልቀርጽም። ስለዚህ ላይክ፣ ሼር፣ ሰብስክራይብ ምናምን አርጉልኝ። በአዳዲስ ቪዲዮዎች እመጣለሁ። ከዚህ በተሻለ የዛሬው አሪፍ ነው ብዬ አስባለሁ። ከዚህ በተሻለ በአዳዲስ ቪዲዮዎች እመጣለሁ። ትመቹኛላችሁ በጣም ማየት የምትፈልጉት ነገር ካለ በናሆም በኩል በኔ በኩል እናቴ ትሙት ይመቻችሁ። ቻው በሉ።